ቀጠሮም እየደረሰ ነው። አሁን ወደ 10 ቀን አንቀር ለዛ ነው የሚቀረኝ። አሁን እንግዲህ ካላህ ጋር ኢንሻአላህ ያናውን ዶክተር ይጠመኝ አራ ዋላ ሰበብ አድርጋ ያደናል። እሱ ነው። ልጆችም ዱዓ አድርጉልኝ፣ አልተቤቴም ዱዓ እያደረገች ነው። ዱዓ አድርጉልኝ እንዲድንላችሁ ያለውን ነገር እንግዲህ ያው በዱዓ ነው፣ በገንዘብ ብቻ ሳይሆን በዱዓ ነው። ገንዘብ ብቻ ምንመት ይሆን አይሆንም። ለሰበብ አድርጋ እንዴት ነሽ አንቺ? ሳለ ነሽ? ደህና ነሽ? ደህና ነኝ አልሐምዱሊላህ። ደህና ነኝ። ፀሐዩ ነበር ደህና ነኝ። ደህና ነኝ። እያረጀህ እኮ ነው። እንግዲህ አይቀርም። ለነገሩ እኛም እያረጀን ነው። አይቀርም። እድሜያችን እኮ ብዙ አመት ሆነን እኮ እድሜያችን ሄዷል። አንድ 90 አልገባህም? 90 አራለሁ 90ማ ከገባሁ በቃ ምን ሆነ? ታልጋ ላይ መውረድ አልችልም ማለት ነው። 90 እድሜ ትጨምራለህ እኮ ይላል። ኧረ እኔ አልጨምርም። ኧረ እኔ የሰጠኝ ነው እንጂ እኛ ስትጠየቅ ነው የሚጨምረው። አይሆንም። ያልተሰጠነን እድሜ እንደዚህ ናቸው ትላለህ። የእድሜ ጥሩ እድሜ ላይ ነው ያለሁት። መጨመርም አይቻልም፣ መቀነስም አይቻልም። ሐራም ነው። ምን ላገኝ ነው? ኧረ የተሰጠን እድሜማ አልሐምዱሊላህ ይሄን ያህል ኖርኩ ማለት ነው። መካድ እኮ ነው አሁን እድሜ መቀነስ። ጥሩ አይደለም። ያለኝን እድሜን ይህን ያህል እድሜ ከወንድምም ከእናትም እድሜን ስለነገሩኝ እድሜን ማስታወሻ ላይ ስለተያዘ እድሜን እያለው 60 አመት ላይ ነኝ። አይኑ እንደምጭ ብራንት ደግሞ መስሎ 60 ይወጣ እንደራ 60 ይወጣ። አንተ ወላሂ አይ ተፈራ ጋር ላገናኝሽ አይደለም ወላሂ ተፈራ ላገናኝሽ 50 አንተ መስሎ 53 ነኝ አላልከው እንዴ? ዝም ብዬ ነው እኔ ሐኪም ቤት እኮ ነው። ኧረ ወላሂ አንተ ሰው ዝም ብለህ 60 አትበል። አይደለም ተፈራ ጋር ላገናኝሽ። ተው አትደውል። አሁን ተው። እኔ ምን ያደርግልኛል? እዛ ጉዳይ ሌላ ጨዋታ እንዴት ሰላም ነው? ሰላም ነው አለን አልሐምዱሊላህ። 60 ላይ 55 ምልሽ ነው እንዴ? አንተ 53 ሆና ነው 55 መታወቂያ ላይ እንደውም ከ55 በታች እኮ 55 ወላሂ 55 ራሱ መታወቂያ ላይ አልሆነም ነው የምልሽ። በእድሜማ ሲሆን በኃይለ ሥላሴ ጊዜ 11 አመት እና ኃይለ ሥላሴ ወጡ ገና ያመጣቸው እኮ ነው። ስልሳ ላለው ቢስሚላ 60 አይሆንም። ወላሂ 60 አይሆንም። እንደ አንተ ባለፈው ሲመጣ ወንድም 40 ምናምን አመት አልነበር? የትኛው ትልቅ ወንድም ሲመጣ? ኧረ አይደለም ትንሹ ነው ያወናበር የቴፒ ሄደው 60 ማለት አይደለም። 60 አትሆንም። ዝም ብላ ነው ሲጀመር እድሜ ያስተውቃል። 60 አመት ሰውዬ አይደለም። ጠባቃ ነኝ። ሰውነት የቀጭን ነኝ። ጠባቃ ነኝ። ስተይኝ አሁን እንደው ይቺ መም እንትን አለችኝ እንጂ ከማንኛውም ወጣት ጋር ወላሂ ውዬ እገባለሁ። ፈለኩበት በሩጫ ብትዩ በስራ ብትዩ በማንኛውም ነገር ደከመኝን ታከተኝን አላውቅም። እኔ እሱማ ጠንከራ ነው። ፀሐይ ቀጠለ ወዛ ወደፊት እንጠጋ ወደኋላ ነው ወደፊት እንዲስ ወደኋላ ይሻላል። ወደኋላ ዛፋ ያትቺ ዛፋ ልቻ ትንሽ እግርሽን ትንሽ ወደ ፀሐይ እኮ በቃ ወደፊት ትንሽ ነው ያለ። ያው እንደዚህ ያው በቃ እና ደህና ነኝ። ምን አዲስ ነገር አለ? ባለፈው ያው ኢሳምን አግኝተው ነበረ ግን ያው ከዛም በኋላ ነው አውርቼ ነበረ። ምንም እንትን አላለም። ከዛ በኋላ ምን አዲስ ነገር አለ የተቀየረ? ያው ስለ ኢሳም ነግሬሃለሁ ከዚህ በፊትም ጥሩ ልጅም እንደሆነ ያው ይህንን መኪና የሚሰጠኝ እሱ እንደሆነ ምናምን ታውቃለህ። ያው አብረን የምንሰራው አብረን ከዜሮ ተነስተንም እዚህ እንደደረስ ምናምን ነግሬሃለሁ። ግን ታውቀዋለህም ግን ብዙ ቅርበትም ስለሌለህ ነው አውቃለሁ እንትን ያልከው። ብዙም ኢሳምን እንዲህ እንደ ቁም ነገር ያላሰብከው ቀልድም ስለሚያበዛ ምናምንም ነው። አይነው ግን ያለውን ነገር ላስረዳህ ምናምን ሞክሬያለሁ። ከዚህ በፊትም ለኢሳምም ነግሬዋለሁ። በእርግጥ ባለፈው ነገር አይደለም እሱ ምናምን ብዬዋለሁ። እና አንተ ከዛኛው ልጅ ጋር ሙጭጭ ብለሃል።
ምንድን ነው ሀሳብ ይቀየራል ወይስ እንደዛው ነው? ሀሳቡ እንዴት መሰለሽ ክረም፣ ኢሳም እርግጥ ጥሩ ልጅ ነው፣ ግን ቀልደኛ ነው። ቀልድ ያበዛል። ስራ እንኳ ጎበዝ ነበር፣ ቀልድ ያበዛል። ስለዚህ ምንድን ነው አሁን ትዳር ከሆነ ትዳር ነው። ይህኛው ልጅ ደግሞ እንደማየው ከሆነ በጣም ጥሩ ልጅ ነው፣ ቁም ነገረኛ ነው። ለእኛም ደግሞ አንዳንድ ነገሮችን ቁም ነገር እየሰራ ነው ያለው። ስለዚህ ትዳርን የመሰለ የለም። ትዳርሽን እንጂ ይህ ልጅ ብትይዥና ወደ ትዳርሽ ብትገቢ ትዳርሽን ብትይዥ ጥሩ ነው ብዬ ነው። እሱማ ልክ ነህ እኮ፣ ግን ያው ከረፈደ ሆነ የኢሳም መምጣት እና እሱ እንደዚህ አይነት ነገር ማሰቡ ምናምን እንትን ብያለሁ። በእርግጥ ግን ያው እንደመሰለሽ እስካሁን ድረስ ይሄ ልጅ ትዳር ይሆናል ብለሽ ጠብቀሽው ነበር። ብዙ ነገር አብራችሁም ሰርታችሁ ነበር። ስለዚህ ወደ ትዳሩ ስላልገፋበት አሁን ይህኛው ልጅ ወደ ትዳር ዓለም ስላጠበቀ ትዳር ስለፈለገ እኔም ደግሞ አግብተሽ ትዳር ይዘሽ ያንቺን ደስታና ዓለም ማየት አለብኝ እና ይህ ልጅ ጥሩ ልጅ ነው እና እንዴት ነው ከአሁን ቀደምም ያው ጠይቀሽውም ነበር ጠይቀንም ነበር። 10 ዓመት በኋላ ነው። ከዛ ወዲህ ምን ነገር እንደማይሆን ነግሮናል ይጠናል። ስለዚህ ምንድን ነው እንግዲህ ሁልጊዜ ያንቺንም ደግሞ ሰዓትና እድሜ ማቃጠል ተገቢ አይደለም። በሰዓቱ አግብተሽ ትዳር ይዘሽ አበባን ደግሞ ማየት አለብሽ። ልጅ ትዳር መያዝ አለብሽ። እኔ ይህኛውን ልጅ ወድጄዋለሁኝ፣ ደስ ብሎኛል። እንዴት መሰለሽ አሁን እኔ እናንተን ሳሳድግ ከፍ ዝቅ ብዬ ለፍቼ ማስኜ የሚያሳድጓችሁ የድሃ ቤተሰብ ልጅ ነሽ። እርግጥ ድሃ ማለት ሰርቶ የማይበላ ነው። ግን ሁላችንም ሰርተን ባልተቤቴም እኔም ሰርተን አሳድገናችኋል፣ አስተምረናችኋል፣ እዚህ አድርሰናችኋል። ስለዚህ ይህ ነገር ገንዘብ ጉዳይ አይደለም። ገንዘብ ከተሰራ ይገኛል። የማይገኝበት ምክንያት የለውም። ትሰራላችሁ፣ ታገኛላችሁ። ዋናው ነገር ምንድን ነው? ፍቅር ነው፣ ትዳር ነው። ስለዚህ ወደ ትዳር ዓለም መርታችሁ ትዳራችሁን ብትይዙ እኔም ደስተኛ ሆናለሁ። ልጁም ደግሞ ባለ ቁም ነገረኛ ነው። ቁም ነገረኛ ልጅ ነው። ያው በብዙ ነገር ያው ረድቶናልም። ያው እስካሁን ድረስ ቆይተሻል። ቪዛሽ መጥቷል። ቪዛሽን አስተካክለሽ ከዚህ በኋላ ያለው ነገር ቪዛሽን ታስተካክላለሽ፣ ኒካሽን ትተሳሰራላችሁ። ከዚህ ከልጅ ጋር ያለው ነገር ቤታችን ተሳስራችሁ ወደ ትዳር ዓለም መቀጠል ነው። ኢሳም ይህም ያህል ጊዜ ቆይቷል። እስካሁን ድረስ የት ነበረ? በዛሬ በነገ እያለ ሊቀልድ ስለሚያበዛ ጊዜ ያቀራል። እስካሁን ሆኖ ቢሆን ኑሮ የአንድ ልጅ ልጅ ብላት በተሰጠው ነበር። ስለዚህ ስለማይሆንሽ ሁኔታውን ስላየሁት ወደፊት ያለውን ነገር ከዚህ ከልጅ ጋር ትዳርሽን እንድትቀጥይ ነው ፈልገው። ሌላ እንኳን ተጨማሪ ነገር የምለው ነገር የለኝም። አሁን እኮ አባቴ እኔ እኮ እየከበደኝ ያለው ምን መሰለህ፣ አሁን ብዙ ሰውም አልረዳ ያለው ማለት ነው። አሁን አብረን መስራታችንን ሰውም የሚያየው ማለት ነው። አብረን መስራታችንን አብረን ማደጋችንን እና
አሁን እሱ በቃ ይሄ ያለችውን እንትን ብሎ አይደለ ይችል መኪና ገዝቶ የሰጠኝ ምናምን እና በቃ ሲል በቃ ከዚህ በላይ በቃ እኔ አሁን ያኛው ያስብልኛል፣ ያኛው ቁም ነገር ያስባል ምናምን ነገር ስል ትዳር ምናምን የሚፈልገው ያኛው ነው የሚያስበልኝ ምናምን ያኛው ነው ስላቸው ብዙ ሰዎች ያው ኢሳምም እኮ ቁም ነገር ባያስብ እንደዚህ መኪና ምናምን አምጥቶ አይሰጥሽም ነበር። ቅድሚያ ሰጥቶ ላንቺ ከምንም ለአንቺ ነው ቅድሚያ የሰጠሽ እና ያስብልሻል፣ ይወድሻል። አሁን ደግሞ እንደሚወድሽ ተገልጾልሻል ነው ሰው የሚለኝ ማለት ነው። እኔ ደግሞ በቃ ኦልሬዲ እስከዛሬ ያው እንግዲህ ኢሳምን ካወኩት 3 አመት 4 አመት ሊሆነኝ ነው አይደለ? ይህን ያህል ጊዜ ምናምን ባይ ምንም ነገር ተስፋ አጣሁበት። ከዛ በቃ ተስፋ ሳጣ እኔ ምንም አማራጭ የለኝም። አጠገቤ የነበረ ሰው ያኛው ልጅ ነበረ። እሱ ደግሞ ቁም ነገር ስለሚያስብ ትዳርም ስለሚያስብ እና ቤተሰቤንም ስለሚወድልኝ እናንተን ያው አንተንም በቃ ምናምን ስለሚደግፍ ምናምን ነገር በቃ ቁም ነገረኛ ልጅ ነው ብዬ እኔ ወደዛኛው አይደለሁ እና ይህን ሁሉ እርምጃ እዚህ ድረስ ከደረስኩ በኋላ ይሳም መጀመሪያ ቅድሚያ ልስጥ ያልኩትን ለስራ ለምናምን ነበረ እና በቃ ይኸው በእግርሽም ስትሄጂ ስትንከራተቺ ሳይሽ ምናምን ነው ይሄን መኪናም ከኔ ቅርብ ብዬ የገዛሁልሽም ምንም እንትን ያልኩትም እና ያለውን ነገር አስተካክዬ ከዛ በኋላ ወደ ቁም ነገር ልገባ ነበር የነበረው ምናምን ነው የሚለው ይሳም። እና አሁን ላይ እዚህ ሰርተን መለወጥ እየቻለን እዚህ አብረን መሆን እየቻለን ለምን ትሄጃለሽ እኔን ትተሽኝ ነው። እና እኔ አሁን በቃ እየከበደኝ ያለው የዚህ በቃ እያረገልኝ ይሄ መኪናም ይሄ ምናምንም ነው ገባ ማረጉ እንዳለ ሆኖ ማረጉ ጥሩ ነው፣ አርጓል። አብራችሁ ሰርታችኋል፣ አብራችሁ እዚህ ደርሳችኋል። አብሮ መስራቱ ብቻ አይደለም እኮ አብሮ መስራቱ ብቻ ሳይሆን አብሮ መስራት ከሆነ አብሮ ወደ ትዳር ዓለም መሰየም ነበር። ትዳር ከሌለ ብትሰሪው ምን ዋጋ አለው? ትዳር ተይዞ ነው ገንዘብ የሚሰበሰበው፣ ገንዘብ የሚያዘው። ያንቺን ሰዓትና ያንቺን ጊዜ የሚያቃጥል ከሆነ ምን ያደርጋል? ምንም አይሰራም። ስለዚህ ያለውን ነገር አሁን የእሱ ነገር እስካሁን ድረስ ሰርታችኋል፣ አልሐምዱሊላህ። አሁን ያለው ነገር ምንድን ነው? አቋምሽን አስተካክለሽ ወደዚህ ወደ ልጅ ለእኛም ብዙ ነገር ብዙ ውለታ ውሎልናል። ትዳርሽን ከሱ ጋር ያው ቪዛውም ስለመጣ እሱን አስተካክለሽ ትዳርሽን ወደ እሱ ጋር ባንድ ሆናችሁ ትዳራችሁን መምራት አለባችሁ። ደክማችኋል፣ አብራችሁ ለፍታችኋል። ቀን እየቆጠረ ነው የሚሄደው፣ 1 2 3 እያለ ነው የሚሄደው እና ምንድን ነው ወደ ትዳር አለሙ አልገፋበት ካለ ይህኛው ላይ ትዳርሽን ያዥና እሱ ላይ እንትን በይ። መኪና እንወስዳለሁ ካለ ይሰድ። ልጅ መወለዱ በሰዓቱ ነው ጥሩ፣ ልጅ ማፍራቱ ነው ጥሩ፣ ትዳር መያዙ ነው ጥሩ። ገና ብዙ 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 ነገር ይጠብቅሻል። ስለዚህ የመኪናው ከወሰዱ ካለ የሚወሰድ እሱም አለስተን ስለው እምቢ ብሎኛል እኮ ግን ኢሳምማ እኔ ልመልስልህ ስለውም እምቢ ብሎኛል። ያው ሰው ግን በቃ መኪና ምናምን ሰጥቶሽ ምናምን ነገር ነው የሚለው። ይሁን እንግዲህ ምን ይደረግ ታዲያ። ስለዚህ ምንድን ነው እስካሁን ድረስ ቁጭ ብሎ ቆየ። ቀደም ብሎ ወይ ደግሞ ይሄ ነገር ይሄ ቢሆን ይሄ ነው ይሄ ቢሆን ይሄ ነው ብሎ ከአንቺም ጋር ጨርሶ ከእኛም ጋር ቢጨርስ ኖሮ እስካሁን ካስተሳስረን ወደ ትዳር አለም እንድትገቡ እናደርግ ነበረ። ስለዚህ የዛሬ 10 አመት 15 አመት እያለ የሚል ከሆነ ይሄ እድሜ በገፋ ቁጥር ልጅ መውለድም አይቻልም፣ ገንዘብ መያዝም አይቻልም። ስለዚህ አሁን ነው፣ በአሁኑ ሰዓት ነው መራራትም መውለድም ያለብሽ፣ ትዳር መያዝ ያለብሽ አሁን ነው። ከዚህ ውጭ ገንዘብ ብቻ እኮ ገንዘብ ይገኛል፣ ይጠፋልም፣ ይለማልም፣ ይመጣልም፣ ይሄዳል። ዋናው ለሰው ልጅ ምንድን ነው? ኢማን ነው። አልሐምዱሊላህ ካልሽ ስለዚህ ምንም የምታጭበት መንገድም የለም። ምን ጊዜም ታገኛለሽ። አልሐምዱሊላህ ዛሬሽን ብትሽ ጥሩ ነው ብዬ ነው የማስበው። ተስማምተናል። በቃ የሰውን ጉዳይ በዚህ ቀደም ኧረ ሰው ምን ይለናል?
እሺኛ ሲሆን የሰማ ሰው ምን ይለናል? ግድ የለም አትሂጂ አብሮ መኖር ይሻለናል። እባክሽ አትሂጂ